ደብሩ ሲመሰረት እጅግ ከባድ ፈተናዎች ያጋጠሙት በደብሩ 6 ታቦታት የሚገኙበት በበፊት መጠሪያ ስሙ ደብረ ምጽላል ተብሎ ይጠራ የነበረው በአሁኑ የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ ልዩ ስሙ ከግብርና ምርምር ኢንስቲትዩት ፊት ለፊት የሚገኘው የቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን በየዘመኑ ከውስጥም ከውጭም የተለያዩ ፈተናዎችንና ችግሮችን በእግዚአብሔር አብ ፍቃድ አልፈው አሁን ለምትመለከቱ ደረጃ ደርሷል። ለቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን መተከል መነሻ ሐሳብ የሆነው በአካባቢው የሚገኙ ምዕመናን የቤተክርስቲያን አገልግሎቶችን ለማግኘት ቅርብ የሆኑ ደብራት ባለመኖራቸው ምክንያት ነበር። በዚህም ምክንያት በአካባቢው በሚገኙ መረዳጃ ዕድር አባላት መሪነት በ1977 ዓ.ም ታቦተ ጊዮርጊስን ማለትም የደብረ ገነት ገርጂ ቅዱስ ጊዮርጊስ በአሁኑ ጊዜ የጥምቀተ ባህር ወይም ማደሪያ ቦታው በሚያገለግለው ቦታ ላይ ለጥምቀት እንዲያድርና ህዝቡ እንዲባረክ ጥያቄ አቀረቡ። ይህም ጥያቄያቸው ከአንድ ዓመት በኋላ ምላሽ አግኝቶ ታቦተ ጊዮርጊስ በ1978 እስከ 1986 ዓ.ም በተከታታይ ለ9 ዓመታት ለጥምቀት ያድር ነበር። ይሁን እንጂ የአካባቢው ምዕመን የጥምቀት በዓልን ከማክበር ባሻገር ምንም አይነት የቤተ ክርስቲያን አገልግሎት በቅርበት አያገኝም ነበር። በዚህም መነሻነት የአካባቢው ምዕመን መንፈሳዊ አገልግሎቶችን ለማግኘት ቤተ ክርስቲያንን መትከል አስፈላጊ መሆኑን ተነጋገሩ። ከዚህም በመቀጠል በአካባቢው የሚገኙት 6 ዕድሮች በማስተባበር ለቤተ ክርስቲያን መትከያ ፍቃድ እንዲያገኙ ግንቦት 22 ቀን 1984 ከዕድርተኞች የተሰባሰበውን ፊርማ ለቀበሌው ጽሕፈት ቤት አቅርበው ቀበሌ የጻፈውን የድጋፍ ደብዳቤ በመያዝ በጊዜው ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ስለሆኑት ለብፁዕ አቡነ ያዕቆብ ጥያቄ አቅርበው ብፁዕነታቸው መቃኞ ቤቱ የተሰራበትን ቦታ ድረስ መጥተው ከተመለከቱ በኋላ ወደ መቃኞ ቤቱ ለማስገባት ጥር 1 ቀን 1985 ዓ.ም ቀጠሮ በማስያዝ ሄዱ። የመጀመሪያው የመቃኞ ስራ ህዳር 6 ቀን 1985 ዓ.ም 5 በ5 ሜትር በሆነ ቦታ ላይ ከተዋቀረ በኋላ ከደብረ ዘይት የሸክላ አፈር በማስመጣትና በማዘጋጀት በአካባቢው ምዕመናን ተሳትፎ አጠቃላይ ስራው በ3 ቀናት ውስጥ ተጠናቀቀ። በመቀጠልም በአቡነ ያዕቆብ መልክዓ ፍቃድ ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ታቦተ መድኃኔዓለምን ይዘው የመጡ ቢሆንም የቤተ መቅደሱ በር የተሰራውን መንበር ለማስገባት በመጥበቡ ታቦቱ ወደ መጣበት ሊመለስ ችሏል። በማግስቱ ጥር 1 ቀን 1985 ዓ.ም የቤተ መቅደሱን በር በማስተካከል ታቦተ ሕጉ እንደሚገባ ለአካባቢው ሕዝብ ተነግሮና ተገቢውን ዝግጅት ተደርጎ ሕዝቡ በመጠባበቅ ላይ ያለ በመንግስት የጸጥታ አካላት አፍራሽ ግብረ ኃይል በመላኩ ታቦተ ሕጉ ሳይገባ ቀረ። መቃኞንም ለማፍረስ የመጣው ዶዘር ማሽነሪም በአካባቢው ደርሶ ስለተበላሸ መቃኞ ሳይፈርስ ቀርቷል። በመጽሐፍ ቅዱስ በመጽሐፈ መክብብ ምዕራፍ 3 ቁጥር 3 እንደምናገኘው እግዚአብሔር ለመስራትም ጊዜ ያለው እንዳለ መቃኞ ሳይፈርስ በመቅረቱ ምክንያት ከተበተነው ኮሚቴ መካከል የተወሰኑት እንደገና ከጥምቀተ ባህር ቦታ ክትትል ኮሚቴ ጋር በመሆን ከቤተ ክህነትና ከመንግስት መስሪያ ቤት ጋር ደብዳቤ በመጻጻፍ የሀገረ ስብከቱ ሊቀ ጳጳስ ሐሙስ መጋቢት 9 ቀን 1985 ዓ.ም ቦታውን ባርከው እንደሚያስገቡ ቀጠሮ በመስጠታቸው ጽላቱንና ልዩ ልዩ ንዋያተ ቅድሳት የብር አፍሮ አይገባ መስቀልን ጨምሮ በማምጣት ወደ ተዘጋጀለት መቃኞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ ባርከው ታቦቱ ገብቷል። የቦታው የደብሩ ስያሜ አስመልክቶ በተደረገ ውይይት ደብረ ምጽላል ተብሎ ተሰየመ። ደብረ ምጽላል የተባለበትም ምክንያት ምጽላል ማለት መጠጊያ ማረፊያ ማለት ሲሆን በርቀት ወዳሉት አብያተ ክርስቲያናት አገልግሎት ለማግኘት ረጅም የእግር ጉዞ በማድረግ ድካም ያስከትል ስለነበር ከድካም አርፈን በቅርባችን መጠለያ ቤተ ክርስቲያን ሰራን ለማለት ደብረ ምጽላል ተባለ።